ሰዓቱ የምሳ መመገቢያ ነው። ከቀኑ 6 ሰዓት ሆኗል። አቶ ዮርዳኖስ ግርማን ያገኘናቸውም ዘወትር በዚህ ሰዓት ወደሚያቀኑበት 26ኛው የተስፋ ብርሃን የምገባ ማዕከል ምሳ ለመብላት ሲገቡ ነው። ቦሌ ሚካኤል አካባቢ ነዋሪ የሆኑት አዛውንቱ እንደዛሬው ጉልበታቸው ሳይዝል ጤናቸውም ሳይታወቅ ሀገራቸውን በሹፍርና ወይም በማሽከርከር ሙያ አገልግለዋል። ትላንትን በትካዜ የሚያስታውሱት አዛውንቱ ዮርዳኖስ ወደዚህ የምገባ ማዕከል ከመግባታቸው በፊት የሰው እጅን አይተው የዕለት ጉርስን ይሸፍኑ እንደነበር አጫወቱን። አሁን በጡረታ ህይወት ውስጥ ከመግባቴ በፊት ሹፌር ነበርኩኝ። የከባድ መኪና ሹፌር ነበርኩኝ። ጠቅላላ ኢትዮጵያን በሙሉ አዳርሻለሁ። በኮንስትራክሽን ዓለም እንኳን ወደ 10 ገደማ ኮንስትራክሽኖች ተቀጥሬ ሰርቻለሁ። አገልግያለሁ ሀገሬን። የበጎ አድራጎት ሰዎች በጎ አድራጊ ሰዎች እየረዱኝ ነበር የኖርኩት። በወጣትነት እድሜያቸው ለጉልበታቸው እንዲሁም ለጊዜያቸው ሳይሰስቱ ሀገራቸውን ያገለገሉት አዛውንቱ ዛሬ ላይ በገጠማቸው ህመም ምክንያት የሰው እጅ ቢጠብቁም በከተማዋ የሰው ተኮር አካል በሆነው የተስፋ ብርሃን ምገባ ማዕከል ትኩስና ንጹህ ምግብ እያገኙ ይገኛል። ወደ ምገባ ማዕከሉ የገቡበትን አጋጣሚንም እንዲህ ያስታውሳሉ። ሰፈሬ እዚሁ ስለነበረ ከዚህ ወደዚሁ ገባሁኝ። እግዚአብሔር ይስጣቸው። እዚህ ይሄንን ቤት ደግሞ ሰሩልን። ምግብም ደግሞ እዚሁ የተዘጋጀልን ተጀመረ። በጣም ነው ደስ ያለኝ። ምክንያቱም እኔ ብቻ ሳልሆን ሌላ ብዙ የሚረዳ ሰው አለ እዚህ ቦታ ከህፃናት ጀምሮ። በቃ ምግቡ በጣም ቆንጆ ነው። እነሱንም ላደረጉልን የተስፋ ብርሃን ምገባ ማዕከልን ሳላመሰግን አላልፍም። በቀን አንዴ ትኩስና ንጹህ ምግብ የሚቀርብበት ማዕከሉ ከምሳ ባለፈም ለራት የሚሆናቸውን ምግብ ወደ ቤታቸው ይዘው የሚሄዱበት ነው። በቤታቸው የሚቀመስ የሌላቸው አቶ ዮርዳኖስም ከምገባ ማዕከሉ ለራታቸው የሚሆን ምግብ ከሚወስዱት መካከል ተጠቃሽ ናቸው። የብዙዎች ተስፋና ስንቅ እየሆነ የመጣው የምገባ ማዕከሉ ክብርን በጠበቀ ሰብአዊነትን ባከበረ መልኩ ንጹህና ትኩስ ምግብ ከማቅረብ ባለፈም ጧሪ ደጋፊ ለሌላቸው አቅመ ደካሞች ተስፋን እየዘራ ይገኛል። ትልቅ ተስፋ ነው ያገኘሁት። የከተማ አስተዳደሩን እና የወረዳው አስተዳደር ለኚህ ረድተውናል። እግዚአብሔር ይስጣቸው እንላለን። በከተማ አስተዳደሩ አስተባባሪነት በቀና በጎ አድራጊ ግለሰቦችና ተቋማት ለጋስነት የቀጠለው ማዕከሉ ተጠቃሚዎች የዕለት ጉርስ ፍለጋ ለማግኘት የሚያደርጉትን ውጣ ውረድ ያስቀረ ሸክማቸውንም ያቃለለ ሆኗል። በራብ 2 ቀን በራብ አድርኩት። በራስ ውስጥ ማለት አድሬ አረብ ያልኳት አንተ ይከትም ከያመጣው አንተ እኔ ጠብቃለሁ አልኳት። አራስ ውስጥ ማለት ከዛም በኋላ ኑ እናንተ እዚህ ውስጥ እንዳለ ኑ አሉ። እሺ ብሎ መጣ። ምን ይመስል ምግብ አስገጅቶ ከዛሬ በኋላ እዚህ ምሳላ ጸዳለ ሁሌ ትበላላችሁ አሉ። እሺ ቃል ገብተው እንዳሉ ከች ብሎ አመጣ። እዚህ በልቼ ከዛ እንጀራ ከዚህ ወስጄ ቤት አስቀምጬ ከዛ አብራችንን እንበላለን ቤት ውስጥ ማለት ነው። ሁሉም ነገር ፉል ነው፣ ባሽ ነው። አልሐምዱሊላህ ረብና ትልቅ ነገር ነው። የሰው ልጅ ምንድነው ባለው በራብ ከመሞት ማለት ነው በሽጉጥ በሞት ይሻላል ይባላል። እውነቴን ነው። ለምን ራብ ብዙ ነገር ያስተምራል። የሰውን ውስጥ ራብ ማንም አይረዳም። እውነቴን ነው። ሰው እንዲህ ስታይ ያው ሁሉ እንትን ይመስላል ስለብሶ ሲሄድ ማለት ነው። ግን ብዙ ችግር አለ። አሁን እዚህ ከገባው እኔ ብዙ ነገር ራሱ ተምሬያለሁ። ብዙ እድሎች አግኝተናል። ይሄ በራባችን መድረስ ማለት ትልቅ ነገር ነው። እውነቴን ነው። ለምን አሁን እኔ ለልጄ ግማሽ ከወሰድኩኝ ለራሴ ደግሞ ግማሽ በላለሁ። ደግሞ እንደዚህ የሆነ ነገር ልብስ ማጥቦ መጣዋል። ለነሱም ደግሞ ይዤላችሁ ገባለሁ በኩፖም ማለት ነው። በዚህ ኩፖም መሰረት በስራቱ አሁን አስተናጋጆቻችንን ከልብ እናመሰግናለን። በተለምዶ ቦሌ ሚካኤል ተብሎ በሚጠራው አካባቢ የሚገኘው 26ኛው የተስፋ ብርሃን የምገባ ማዕከል በቀን 300 አቅመ ደካሞችን እየመገበ ይገኛል።